ቃል ኪዳን ምንድነው? ቃል ኪዳን የሚባለው ቃል ተደጋግሞ የመነገሩን ያህል ምንነቱ ብዙም አልታወቀም ወይም ትክክለኛ ያልሆነ ትርጉም ተሰጥቶታል። ቃል ኪዳን ተስፋ መስጠት ወይም ስምምነት ማለት ብቻ አይደለም፣ ከዚያ በብዙ ያልፋል። በተለይ የጋብቻ ቃል ኪዳን አንዳቸው ለሌላቸው ብቻ ሳይሆን ሁለቱም ሰዎች ለሚመሰርቱት የጋራ ሕይወት ያላቸውን ትኩረት ያሳያል። ብዙ ሰዎች የቃል ኪዳንን ትርጉምና ተግባርን ስለማያውቁ ጋብቻቸውን በቃል ኪዳን አይመሰርቱትም። በቃል ኪዳን ስለማይመሰርቱትም የመሰረቱትን ጋብቻ ቢፈርስ ብዙም ግድ የላቸውም። አንድ ወንድና አንዲት ሴት ለጋብቻ በቃል ኪዳን ከመተሳሰራቸው በፊት ቃል ኪዳን ምን መሆኑን ማወቅ አለባቸው። ስለ ቃል ኪዳን ወሳኝ ከሚባሉ ነጥቦች መካከል ሶስቱን እንመልከት። አንደኛ፣ ቃል ኪዳን በመስዋዕት ወይም በመስዋዕትነት የሚጸና ነው። ብዙዎች ሲያገቡ ሊያገኙት የሚችሉትን ምቾት እንጂ ለግንኙነቱ ከገቡት ቃል ኪዳን አንጻር ምን አይነት መስዋዕትነትን መክፈል እንዳለባቸው አያውቁም። በዋነኝነት የፍቅር ግንኙነት ያለውን ጣዕም ልናውቀው የምንችለው ላፈቀርነው አካል ከገባነው ቃል ኪዳን የተነሳ በማይመች ሁኔታ ውስጥ ቢሆን መስዋዕትነትን በመክፈል ካስፈለገም መስዋዕት በመሆን ለጋብቻው ሕይወት ልዩ ትርጉም እየሰጠን ከሄድን ነው። የገባነውን ቃል ኪዳን እንድንሰብር የሚያደርጉ ሰዎችን፣ ሁኔታዎችን፣ ችግሮችን ሁሉ ለማለፍ የምንከፍለው መስዋዕትነት አለ። ብዙ ሰው በጀመረው ግንኙነት ውስጥ የፈለገውን ትርፍ ማጣቱን ይናገራል። የገባው ቃል ኪዳን ስለማይኖር ወይም ሳይረዳው ቃል ኪዳን ስለገባ መስዋዕትነቱን ስለመክፈል አያስብም። በእርሱ በኩል የተጓደለ ነገር ያለ መስሎ አይሰማውም። መስዋዕትነት ሲባል መሞትን ለመግለጽ ሳይሆን የግል ፍላጎትን ስለመግደል፣ የራስን ፍላጎት በመተው የሌላውን ፍላጎት በደስታ ስለማሟላት እንዲሁም የራስን ፍቃድ በመተው በሌላው ፍቃድ ራስን ስለማስገኘት ለመናገር ነው። ጋብቻችሁን ለመፈተሽ ሞክሩ። የተመሰረተው በቃል ኪዳን ነው? ቃል ኪዳን ገብታችሁ ከሆነ የመስዋዕትነት ሕይወት አላችሁ? በጋብቻ ላሉ ሰዎች ቃል ኪዳን ራስን ከመውደድና ከስስታምነት ወጥተው የሌላውን ፍላጎትና የጋራችን የሆነውን ሕይወት እንድናስቀድም ይጠይቀናል። ስንጋባ አንዳችን ለሌላችን ራሳችንን ሰጥተን ጀምረናልና ሌሎች ነገሮችን ለመቀበል ባል ለሚስቱ፣ ሚስት ለባሏ ቅድሚያ መስጠት ይገባቸዋል። ባል ለሚስቱ፣ ሚስትም ለባሏ ቃል ኪዳናቸው የተነሳ መስዋዕትነትን የሚከፍሉ ከሆነ በጋብቻ ሕይወታቸው ደስታና እረፍት ያለው ግንኙነት ይኖራቸዋል። ቃል ኪዳን ዋጋ ቢያስከፍልም በተለይ ዋጋ ለተከፈለለት የትዳር አጋርና ቤተሰብ ዘወትር የማይጠፋ ደስታን ይሰጣል። ሁለተኛ፣ ቃል ኪዳን አጋርነትን ወደ አንድነት ያሳድጋል። አንድ ወንድና አንዲት ሴት ጋብቻ በሚመሰርቱበት ጊዜ የሚገቡት ቃል ኪዳን ሁለቱም በአንድ ሐሳብ ለአንድ ዓላማ በአንድ መንገድ እንዲሄዱ አቅም ይሰጣቸዋል። ኑሯችን በቃል ኪዳናችን ሲሆን አንዱን የሚጎዳው ነገር ሌላኛውንም ይጎዳዋል። አንዱ ያገኘው ደስታ ሌላኛውንም ያስደስተዋል። ለምን ቢባል ቃል ኪዳኑ ሁለቱም ሰዎች አንድ ስለሚያደርግ ነው። ፍቺ ጉዳቱ ከባድ የሚሆነው አንድ የሆኑትን ሁለት ሰዎች ለሁለት ስለሚሰነጥቅ ነው። የሚገርመው ደግሞ ዋነኛው የፍቺ መከላከያ በቃል ኪዳን መተሳሰርና ቃል ኪዳኑ የሚጠይቀውን ማድረግ ነው። ባልና ሚስት ምናልባት ሙሉ በሙሉ መግባባት ላይ ላይደርሱ፣ በተለያዩ ጉዳዮችም ልዩነት ያላቸው ሊሆኑ ይችላሉ። ነገር ግን ስለ ቃል ኪዳኑ መፈጸም የሚንቀሳቀሱ ከሆነ አንድነት ማምጣትና ማሳደግ ይችላሉ። አንድነቱ እስኪመጣ ድረስ አንዳንዴ አንድነቱ ባይመጣም እንኳ ቃል ኪዳኑ ከበላይ ሆኖ አብሮነታቸውን ዘላቂ ያደርገዋል። ሶስተኛ፣ ቃል ኪዳን በጋብቻ ለሚጠብቀን የኃላፊነት እንቅስቃሴ መነሻ ምክንያት ነው። በጋብቻ መካከል ባልና ሚስት አንዱ ስለሌላው እና እንደ ቤተሰብ ለተፈጠረው ተቋም የሚያደርጉት እንቅስቃሴ አለ። እነዚያ እንቅስቃሴዎች ተግባራዊ ለማድረግ ቃል ኪዳኑ ብቻ በቂ ምክንያት ነው። ምናልባት አንዱ በሌላው አዝኖና ቅር ተሰኝቶ ቢሆን እንኳ መስጠት የሚገባውን ነገር ለመስጠትና ማድረግ የሚገባውን ነገር ለማድረግ ቃል ኪዳኑን ማስታወስ ብቻ አቅም ይሰጠዋል። ባልና ሚስት አንዱ ለሌላው ራሱን የሚያስገኘው፣ አንዱ ለሌላው ጥበቃ የሚያደርገው፣ አንዱ ሌላውን ማገልገል የሚችለው ሁልጊዜ ደስተኛ ስለሆነ ሳይሆን ሁልጊዜ ያው ለመሆን የሚገባው ቃል ኪዳን ስላለ ነው። ቃል ኪዳን ሁልጊዜ ማድረግ የሚገባንን ነገሮች እንድናደርግ ብቸኛ ምክንያት ሊሆንልን ይገባል። ቃል ኪዳን በሁለት አቅጣጫዎች ሊደረግ ይችላል። በእነዚህ ሁለት አቅጣጫዎች ቃል ኪዳኑ ቢደረግ ጋብቻውን ለማጽናት ከፍተኛ ጠቀሜታ ይኖረዋል። የመጀመሪያው የቃል ኪዳን አቅጣጫ ለመጋባት የወሰኑት ሁለቱ ተጋቢዎች እርስ በእርስ ማንም በሌለበት አንዳቸው ለሌላቸው የሚገቡት ቃል ኪዳን ነው። በዚህ ቃል ኪዳን የወደፊቱ የጋራ ሕይወታቸውን በተመለከተ በየግል ያላቸው ተስፋና እምነት እርግጠኝነትን በማሰብ
አንዳቸው ለሌላቸው ማስተማመኛ እንዲሆኑ በቃል የሚናገሩት ነው። የሚያሰጋቸው ጉዳይ ካለ ከስጋ ነፃ ለመሆን እንዲችሉና ማስተማመኛ የሚቀባበሉበት ነው። የዚህ ቃል ኪዳን ምስክሮችም ህሊናቸውና ሁለቱ ተጋቢዎች ናቸው። ሁለተኛው አቅጣጫ ደግሞ የጋብቻ ቃል ኪዳን በተጋቢዎቹ መካከል እርስ በርስ ብቻ ሳይሆን ሰሚና ተመልካች ባለበት ሊደረግ ይገባዋል። ስለዚህ በጋብቻ ያሉ ሰዎች ቃል ኪዳን ለገቡለት ሰው ብቻ ሳይሆን ቃል ኪዳኑን ሲገቡ በአይን ለሚያዩና በጆሮ ለሚሰማው ማህበረሰብ ሙሉ ኃላፊነት መውሰድ አለባቸው። አዲሶቹ ተጋቢዎችም ወደ ቀደሟቸው የባለትዳሮች ምድብ ተቀላቅለውና በገቡት ቃል ኪዳን በመጽናት የጋብቻ ምንነትና ክብር ለተከታዮቻቸው የማሳየት የማስተማር ኃላፊነትን ሊወጡ ይገባል። ሰናይ ጊዜ